ዛሬ የእውነት መምጣት አልፈለግኩም ነበር። ትንሽ ራሴን አሞኛል። ግን አለ አይደለ ይህን መልእክት ሳላስተላልፍ አሉልም ብዬ ነው። ዛሬ ምን እንደሚፈጠር ልንገራችሁ። በሄርሜላ በአብርሽ በሩታ መካከል ምን እንደሚፈጠር ልንገራችሁ። የአብርሽ ጀማአ ምን እንደሚፈጥሩ ልንገራችሁ። አብርሽ ኦልሬዲ ሌላ ሪሌሽን ውስጥ ነው ያለው። ሌላ ሴት አፍቅሯል። እንደደረሰኝ መረጃ ከሆነ ልጅቷ ከውጭ ነው የምትመጣው። ሶ ያለው አማራጭ ምንድን ነው? እነሱን ማሸሽ ነው የሚፈልገው። ልጅቷ የምትመጣው አሁን ከአንድ ወር በኋላ ነው። ለአዲስ ዓመት ነው እንደደረሰኝ። ይህንን መልዕክት አድርሺ ተብዬ ነው። ዛሬ ምን ብለው እንደሚመጣ ታውቃላችሁ? ሩታና ኤፍሬም መተው ነው እውነታውን ማረጋግጠው ብሏል አይደለ? እነሱ ደግሞ ሌላ መረጃ ብለው በኤአይ ሰርተው ይዘው ይመጡና ሄርሜላን ያፋጥጣሉ። ሄርሜላ መናገር አትችልም። ከዛ ጸብ ይነሳል። ከዛ በኋላ እሱም ወደ ራሱ ወደሚፈልገው ይሄዳል። እርስ በርስ ያጣላቸውና እሱ በቃ ሁለታችሁንም አልፈልግም ይልና ቁማር ቆምሮባቸው ወደ ራሱ መሄድ ወደሚፈልገው ይሄዳል። ማን? አቶ አብርሽ ጤነኛ ነው። አሁን ታሟል። ህመሙ ተነስቶ ነው በቃ ተነሳበት። ታሟል ቻሉት ምናምን የምትሉ በእናታችሁ አትጃጃሉ። ታሞ ነበር ድኗል። ግን አብርሽ የሚፈልገው ምንድን ነው? ሁለቱንም መተውና ሌላ የራሱ የሆነ ህይወት መጀመር ይፈልጋል። እና ሰው እንዳይቀየመው፣ ሰው እኛ እንዳንጮውበት፣ እኛ ኦዲንሶች እንዴት ሄርሜላ ለአንተ ዋጋ ስትከፍል የነበረች ሴት ናት፣ እንዴት አሁን እንደዚህ ታደርጋለህ ምናምን ብለን የሩታ ቤተሰቦችም እንደዛው እንዳይቀየሙት፣ ሌላ በቃ እንትን እንዳናነሳበት፣ ተቃውሞ እንዳናነሳበት በዘዴ በምናምን አድርጎ አሁን በቃ ሁለታችሁን ከህይወቴ ውጡ ይልና የራሱን ሪሌሽንሽፕ ይጀምራል ማለት ነው። ማን? አቶ አብርሽ ይሄን ነው የሚያደርገው። እውነቱን ስነግራችሁ ይሄ ነው። ዛሬ ከባድ የሆነ ነገር ይፈጠራል። እመኑ። ከፈለገ እሱ ችግር የለበትም። ራሱን ስቶም እንደ መውደቅ አክት ያደርጋል። ከዛ ይረባበሻሉ። አንቺ ነሽ ይላሉ። የእሱን እንትን ደግሞ የምታራግብ አንዳለች። ማን? ያቺ ቡዜ ትመጣለች። እሷ ወንድሜን አሁንም እንደዚህ ያደረጋችሁት ምናምን ብላ ወከባ ትፈጥራለች። ከዛም በኋላ ምን ይፈጠራል? አስባችሁታል? አብርሽ ራሱን ወደሚፈልገው ጉዞ ያደርጋል ማለት ነው። ገባችሁ? ወደሚፈልገው አካባቢ ጉዞ ያደርጋል ማለት ነው። ሁለቱንም ሴቶች ጥሎ እንጂ አብርሽ አሁን ካለው ሁኔታ አንጻር ዋጋ የከፈለችለት ሄርሜላንም አይፈልግም፣ የልጁ እናትም አይፈልግም። እንዳውም ከሰማችሁ እውነት ነው የምነግራችሁ። አሁን አብርሽ ሩታንም ስለማይፈልግ ሄርሜላንም ስለማይፈልግ ለምንድን ነው የሩታና የሄርሜላ ቤተሰቦች ለምን አንድ አንሆንም? ለምን እርቅ አናወርድም? ለምን አንታረቅም? ለምን ታርቀን ለምን አንድ ላይ አንድ ሆነን ለምን አንጋፈጥም? አብርሽን ለምን ደግሞ አንጋፈጠው? አንድ ሆነን አብርሽን መጋፈጥ እንችላለን። ምክንያቱም እነዚህ ሴቶች ላይ አብርሽ መቀለድ የለበትም በጭራሽ በፍጹም። ለምን ይቀልድባቸዋል? ማን ስለሆነ እሱ? በዚህ ተስማማላችሁ? ከተስማማችሁ እንታረቅ፣ እርቅ እንፍጠር፣ ታረቁ። ስፔሻሊ እኔ እንኳን ከማንም ጋር ጸብ የለኝም። እኔ ተጣልቼም አላውቅም። ፈጣሪ የተመሰገነ ይሁን። ጸብ የለኝም። እኔ የምጣላው ድሮ ነበረ። ድሮ መቼ እንደሆነ ታውቃላችሁ? ድሮ ጩጭ ከአንድ እስከ 5ኛ ክፍል ስማር እደባደብ ነበር ትምህርት ቤት ውስጥ። ከ5ኛ ክፍል በኋላ ግን የፍቅር ታይም ነበረኝ። የፍቅር ታይም ነው የነበረኝ። የምሬን ነው የምነግራችሁ። እኔ 6ኛ ክፍል፣ 7ኛ ክፍል፣ 8ኛ ክፍል ስገባ ፍቅረኛ ነበረኝ በቃ ትምህርት ቤት ውስጥ ምናምን እና ጩጭ የሆነን ዋናው አስባችሁ እና የጸብ ጊዜ አልነበረኝም። ሰው እኔ አሁንም ከማንም ጋር የተጣላሁት ነገር የለም። ግን እንታረቅ ስላችሁ አሁን ኮመንት ላይ መታችሁ የሩታ ቤተሰቦች ሩታ አሸነፈች ጀግና የምትሉ አላችሁ። አብርሽ ሩታ ጋር ነው የሚሄደው ሲል ከዛ ተቃጠይ እያላችሁ ደግሞ እኔን እንድናደድ የምትስቁብኝ አላችሁ። እውነትን የምነግራችሁ እናደዳለሁ ስስቁብኝ። ስፔሻሊ ተቃጠይ ምናምን ድብን ነው የምለው። ለምን? አብርሽ የሚያደርገውን ነገር አይቼ እንደገና ተናድጄ በአብርሽ ቪዲዮ ተናድጄ መጥቼ እዚህ ደግሞ እናንተ ተቃጠይ በቃ ወደ ሩታ ተመልሰዋል ምናምን ትላላችሁ፣ ሳይመለስ ማለት ነው። የሄርሜላ ቤተሰቦችም ስለ ሩታ አንድ ነገር ከተናገርን ትመጡና እንደውም የሄርሜላ ቤተሰቦች በጣም ምስኪኖች ናቸው። እግዚአብሔርን ስለ እውነት በጣም ምስኪኖች ናቸው። በቃ ሄርሜላ ጋር እንዲሆን ምናምን ነው የሚፈልጉት እንጂ ብዙ ሰውን እንደውም አብርሽን አታክ አያደርጉትም። አሁንም ምንድነው የፈራው? እኛ እንዳንነሳበት እኛ እንዳንዘምትበት ስለፈራ ነው እንጂ አብርሽ ከማናቸውም ጋር መሆን አይፈልግም።
አብርሽ ያልቅበት ነው ታውቃላችሁ። ሌላ ሪሌሽንሺፕ ሊጀምር ነው። ይሄ ነው ያለው እውነታ። ቤተሰቦቼ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ሆኑ፣ አበረታቱኝ። ሰብስክራይብ አድርጎ ይደብራል ጋይስ ማርያምን። ትናንት እንደውም አድርጋችሁኛል፣ ከልብ አመሰግናለሁኝ። ሰብስክራይብ አድርጉኝ። ትንሽ አሞኛል ዛሬ ጋይስ። ጥሩ ስሜት ፊት ያያችሁ ጭው ብሏል። አመመኝ። ጥርሴን አሞኛል። አንደኛ ራሴን አሞኛል። ጥሩ ስሜት ላይ አይደለም ያለሁት። ጥርሴን አያችሁ? እዚህ አንዱ ጥርሴ በጣም ባይዘዊ ቸኮሌት በጣም ነው የምበላው እና ቸኮሌት ስበላ በቃ ይነቀል ተብያለሁ፣ ግን አላስነቅለውም። ጥርሴ አላስነቅልም ራሱ ካልወለቀ በስተቀር ህመሜን እችለዋለሁ እላቸዋለሁ ቤተሰብ። እና ዛሬ ከባድ የሆነ ነገር ይፈጠራል፣ ጠብቁ፣ እመኑ። አብርሽ ሁለቱንም አይፈልግም። ልጁ በቃ ሴት ለምዷል። የተለያየ ሴት ስትመጣ መቀበል፣ ሲመጡ መቀበል፣ የተለያየ ሴት ወደ ህይወቱ ሲመጡ መቀበልን የምፈራው በኋላ በሽታ ላይ እንዳትወድቅና ተርፉ ጸጸት እንዳይሆንብክ ነው አብርሽ። ለማንኛውም ቤተሰቦቼ ይህ መልእክቴን አድርሱልኝ። ሁላችንም ባለንበት ረግተን እንቀመጥ። ጸብ ምናምን እንዳትጣሉ። እኒው አብርሽ ምን እንደሚያደርግ የት እንደሚደርስ ነው ማየት ያለብን። እወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይባችሁ እንዳይረሳ።